ኦንላይን ቢዝነሶች ኦንላይን የሚሰሩ ስራዎች ላይቭ ፖፕ ላይቭ ኦልሬዲ አሁን ትንሽ ቀዝቅዟል። የተለያየ ሀላ የሚባለው አሁን መጥቷል። ለተለያየ ላይቮች አሉ አያሉ ለተለያየ ላይቭ እዛ ላይ ገፍታችሁ ኮይን ሰብስበን እንዲያርገን በወር 30,000 ብር እንሰራለን። በቀን 10,000 ብር 1,000 3,000 እንሰራለን አይነት የሚባለው ነገር ሁሉ ጠቅላላ እውነት ነው ብላችሁ ታምናላችሁ? እናንተ ገፍታችሁ ሰርታችሁ ታውቃላችሁ? ይሄን ነገር በቀን 1,000 ብር ሰርታችሁ ታውቃላችሁ? ኦንላይን ቢዝነስ ላይ እናንተ ሞክራችሁ እናንተን ማለት አዳዲስ አሁን ዛሬ ላይ የሚገባ ወይ እየሰራው እንኳን አንድ ወር የሰራ ሰው አንድ ሳምንት የሰራ ሰው በየወሩ 30,000 የሚያገኝ ይመስላል። እርግጠኛ አይደለሁም እኔ በነገራችን በሁሉም ላይቭ ላይ ገብቼ ስላየሁት ነው። ሁሉም እነሱ የአፕሊኬሽን ባለቤቶች ራሱ ያውቃሉ ላውንች ከማድረጋቸው በፊት ምን አይነት ሰው ነው ማስጠቀም ያለብን፣ ሰው ተጠቅሞ ምን አይል ለኛ ዋጋ ሰጥቶ ለራሳቸው ምን አይል መጠቀም አለበት ብሎ እነሱም ሂሳብ ሰርቶ ነው የሚገቡት። እዛነት ላውንች እንዳደረገ እንዳጋጣሚ አንድ ሰው ካገኘ ያ አፕሊኬሽን ለሰውየው ጋር መጣና እንደ ቢዝነስ ይቆጠራል። መልካም ግን ሰውየው በሰዓቱ ያለው የነበረው የሰው ኢንቫይትም የተለያየ በሰው ተቀባይነት ስላገኘ እናንተ ዛሬ ላይ ገፍታችሁ ይሄን አታረጋላችሁ የሚባለው ነገር እሱ ፌክ ነው። አታገኙ። ሁሉም ምን ይፈልጋል? መስራት ይፈልጋል። ሁሉ ካልሰራችሁ በስተቀር ምንም ልታገኛችሁ ልብን አድርጋችሁ መስራት። ዛሬ እንደዚህ ያገኛሉ ሳይሆን ዛሬው ሰርቼ ነገም ሰርቼ ቀጣይ ሰርቼ 10 ቀን ሰርቼ $1 አገኛለሁ ብሎ ነው መነሳት ያለብን እንጂ ዛሬ እንደዚህ ሰርቼ እኔ $5 ካልመጣልኝ አካውንት ላይ ወይም $3 ካልተጫነ በስተቀር እኔ አልሰራም ብሎ ዛሬ እየገባ መውጣት ነገም እንደዛ እየገባ መውጣት አይነት ነገር ይወጥ ከሆነ ሁሉም እስካም ነው መሆናችሁ፣ ሁሉም ድካም ነው መሆናችሁ። መሆን ያለባችሁ መቆም ያለባችሁ በቆማችሁት ነው እንጂ እነሱ ባረጋችሁ መጠን አይደለም መሄድ ያለባችሁ። ራሳችሁን አይታችሁ ነው መነሳት ያለበት። ሰላም ጤና ይስጥልን። እኔ ሰለሞን ይባላለሁ። ሶዳ ቲዩብ ሶሻል ሚዲያ ላይ እየመጣው ያው እንደ አዲስም ጅማሬ ነኝ። በነገራችን በዚህ ቪዲዮ ላይ አዲስ ከሆናችሁ ላይክ ያደርጋችሁ፣ አዲስ ያልሆናችሁ ደግሞ ሰብስክራይብ ያደርጋችሁ፣ ቪዲዮአችን ደግሞ በተለያያችሁ መጠን ኮሜንት እየሰጣችሁ እንድታበረታቱ ፈልጋለሁ። ዛሬ ወደዚህ የመጣሁት ላይቭ እና እንደዚህ ኦንላይን ቢዝነሶች ላይ በብዛት እናውራ ነው የመጣሁት። ይሄን ቪዲዮ ከመከታተላችን በፊት ቤታችን ሰብስክራይብ እንድታደርጉ በፍቅር ጋብዛለሁ። ሰብስክራይብ ብቻ እንድታደርጉ። ከማስታወቂያ በኋላ ወደዚህኛው እንመጣለን። እሺ ወደዚህኛው ወደ ቪዲዮ ስንመጣ የተለያዩ ላይቮችን እናውቃለን። የተለያዩ ላይቮችን አይተን እናውቃለን። ለምን ያ ሁሉ ላይቭ የምሰጠው ለኛ አንድና አንድ ያለፉ ሰዎች በዛ ቦታ ላይ ኤክስፒሪየንስ ያገኙ ሰዎች የሚያድጉት የሚሰሩት ነገር ነው። እኛ ዛሬ ላይ ጀምረን እኮ $1 ሳይሆን $1 ግማሽ ሳንቲም እንኳን ላንሰራ እንችላለን። ላይቭ እንኳን ገፍተን ሰው ላይ እንችላለን። አንድ ኮይን ላይ ሰጠን ይችላል፣ አንድ ግፍት ላይ ሰጠን ይችላል። መሆን ያለበት ሁሉም የቆምነው ስራ ላይ መሆን አለብን፣ መጽናት አለብን። ይሄ ነው ዛሬ ገፍተ ነገ ወጥተህ ከነገ ወዲያ ገፍተ ደግሞ ሌላው ላይ ሞክረህ ዛሬ አንዱን ይሄን ሞክረህ እምቢ ካለ ሌላው ላይ ጀምረህ ዩቲዩብ እምቢ አለኝ ብለህ ቲክቶክ ጀምረህ ቲክቶክ እምቢ አለኝ ብለህ ኢንስታግራም ጀምረህ ያ እምቢ አለ ብለህ ትዊተር ጀምረህ ፌስቡክ ጀምረህ አይነት ነገር ከሆንክ ምንም አይነት ላንተ ሪስክ የለም። ምንም አይነት የመቆም ባህሪ ስለማይኖር ያም አንተን ምን ያደርጋል? ጊዜ አድርጎ ይጠቀማል። እንደ ጊዜያዊ ሰው አድርጎ እንደዛ እንዳይሆን እናንተ ምን መሆን አለበት? ባላችሁት ነገር ላይ በያዛችሁት ነገር ትንሽም ይሁን ትልቅ መጠንከር ነው። አሸንፋለሁ ብላችሁ ካልገባችሁ በስተቀር ያሸንፋል። እነሱ ከእናንተ በላይ እውቀት ያሉት ሰዎች ናቸው እዛ ያሉት። ላውንች ያደረጉት ሂሳብ ሰርቶ ነው የሚገቡት። እንደ ተራ ነገር አይደለም። አይታችሁ ከሆነ ከዚህ በፊት እንደ ኤርድሮፕ አይነቶች ሰውን ምን አይል ዋጋ እንዳስከፈለ ደግሞ አንዳንዱ ደግሞ እንደ ድል የሰጠው ዋጋ ታውቃላችሁ። ግን አንዳንድ እኔ አሁን እንደ ሃምስተር አይነት ነገር ተጫውቻለሁ። የሰበሰብኩትና ያገኘሁት ነጥብ እናንተን ብዙ ይከብዳል ብዬ አላወራም። በጣም የተመታሁት ጊዜ ነበር። ስለዚህ መሆን ያለብን ምንድነው? እኛ የምንጀምረው ነገር ማወቅ አለብን፣ በደንብ ማወቅ አለብን። ሰው የኛ ጋር ይመጣል፣ ሰው ኢንቫይት ሊያደርገን ይችላል አይነት ነገሮች በጣም ማወቅ አለብን፣ መጠንቀቅ አለብን። ለምንጀምረው ደግሞ ቦታ መስጠት አለብን። አንድ ጀምረን ነገር የምንወጣ አይነት ሰው መሆን የለብንም። ምንማር አይነት ከሆነም እስከ መጨረሻው ነው መማር ያለብን። መሀል ላይ አቋርጠህ የሆነ ቦታ ላይ አቴንዳንስ ተሰጥቶ እሱን አቋርጠን ሌላ ቦታ ላይ ሆምወርክን ሰራለሁ እንዴ ያን ነገር አዘጋጃለሁ ብለህ ካሰብክ ይበላል። ቀላል ሁሉ ነገር ምን መሆን አለበት? መሰረት መያዝ አለበት። መሰረት ከያዘ
ቀጥታ ስትሬት ላይኑ ማግኘት አለበት። ወደዚህ የሚል አይነት ነገር ከሆነ በህይወታችሁ የምትሰሩት ስህተት ነው የሚሆነው። ስህተት እንዳትፈጥሩ ያለፉት የቀደሙ ሰዎችን እናንተ ማግኘት የምትችሉት ማለት መድረስ እነሱን የምትችሉት ጸንታችሁ ስትቆሙ ብቻ ነው። መስራት ከቻላችሁ ብቻ ነው እውነቱን ለማውራት። ስለዚህ ምን መሆን አለብን? ላይቭም ይሁን እንደዚህ ኦንላይን ቢዝነሶች አፕወርክም አሪፍ ነው። ብቻ አሁን ላይ በኢትዮጵያ ደረጃ ብዙ ያልታወቀች አንድ ምርጥ የሆነ እንትን አለች፣ አፕሊኬሽን አለች። እሷን በብዛት ያው ኢትዮጵያ ላይ እየተጠቀሙ አይደለም፣ ግን እሷ ላይ ብትቀላቀሉ እጅግ በጣም ደስ ይለኛል። እኔ በራሴ ደስ ይለኛል። በጣም የወደድኳት አፕ ናት። ሊንክድኢን ትባላለች እና አፑን አስቀምጣለሁ ዲስክሪፕሽን ላይ። በጣም ደስ የምትል ናት። እዛ ላይ ብትገቡ የስራ እንትኖች በጣም ይለጠፋሉ። የስራ ማስታወቂያዎች ራሳቸው እንኳን ፕሮፋይላቸው ላይ ስራ ፈልጋለሁ አይነት ነገር እየለጠፉ ነው ብቻ። ስለዛ በብዛት እናወራለን። ለአሁን ይሄን ቪዲዮ እስከ መጨረሻው ስለተከታተላችሁ እናመሰግናለን። እስከ ቪዲዮ መጨረሻ የተከታተላችሁት ሌላ ቪዲዮ መስራት የምፈልገው አይነት ነገር ካላችሁ ኮሜንት ላይ እንድታስቀምጡ ፈልጋለሁ። ወዳችኋለሁ።